ሰላም ጤና ይስጥልን የጨፌ ሚዲያ ተከታታዮች እንደምን አላችሁ? የዕለቱን ዜና ይዘን ቀርበናል። እስከ ዜናችን ፍጻሜ አብራችሁን ቆዩ። ከዜናዎቹ ጋር ከፍያለው በቀለ ነኝ። የጨፌ ወጣቶች ህብረት ስራ ማህበር መስራችና ፕሬዝዳንት ተመረቁ። የጨፌ ወጣቶች ህብረት ስራ ማህበር መስራችና ፕሬዝዳንት አቶ ሰኚ ዳሹ ከሴሌክት ዩኒቨርሲቲ በፕሮጀክት ማኔጅመንት ሁለተኛ ዲግሪያቸውን አግኝተዋል። አቶ ሰኚ ከጅምሩ ባላቸው ብቃትና የአመራር ስልት የጨፌ ወጣቶች ህብረት ስራ ማህበርን በመመስረትና በመምራት ላይ ያሉ ሲሆኑ በአመራርነታቸው ጎን ለጎን ትምህርታቸውን ተከታትለው በስኬት ተመርቋል። በውጭ ጉዳይ ሚኒስቴር አምባሳደር ታዬ አጽቀሥላሴ የተመራ ልዑክ በ9ኛ የቻይና አፍሪካ ትብብር የሚኒስትሮች ጉባኤ ላይ እየተሳተፈ ይገኛል። በመካሄድ ላይ ባለው በ9ኛ የቻይና አፍሪካ ትብብር የሚኒስትሮች ጉባኤ ላይ ኢትዮጵያ በውጭ ጉዳይ ሚኒስቴር አምባሳደር ታዬ አጽቀሥላሴ በተመራ ልዑክ እየተሳተፈች እንደሚገኝ ተገለጸ። በዛሬ 29 2016 በሚጀምረው የቻይና አፍሪካ የመሪዎች ጉባኤ ላይ ለመሳተፍ የበርካታ ሀገራት መሪዎች ቤጂንግ መግባታቸው ተጠቁመዋል። ከጉባኤው ጎን ለጎን ኢትዮጵያ ከተለያዩ ሀገራት ጋር ወዳጅነቷን ለማጠናከር እንዲሁም ብሔራዊ ጥቅሟን ለማስጠበቅ እንደምትሰራ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ በጉባኤ ላይ ባደረጉት ንግግር መጪው ጊዜ በጋራ መስራት የሚፈልግ በመሆኑ ቻይና ከአፍሪካ ጋር የተሻለ አጋርነትን ትፈልጋለች ብለዋል። አንድነትን በማጎልበት ግንኙነቶችን ለማጠናከር ብለው ወደ ጋራ ልማትና ብልጽግና ለመሸጋገርም ቻይና እንደምትሰራ አረጋግጠዋል። አሁን በጋራ አዲስ ታሪክ ለመጻፍም መተባበር ይገባናል ሲሉም አስገንዝበዋል። በጉባኤ ላይ የቻይናና የአፍሪካ ግንኙነትና ትስስር በይበልጥ የሚያሳድጉ ጉዳዮች እንደሚነሱም ይጠበቃል። ማይክ አመር በአፍሪካ ቀንድ ወቅታዊ ሁኔታ ለመመከር ወደ ኢትዮጵያና ወደ ኬንያ እንደሚመጡ ተጠቆመ። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ እንዳስታወቀው ማይክ አመር በብራስልስ ከአውሮፓ ህብረት ጋር እየመከረ መሆኑንና አዲስ አበባና ኬንያ ውስጥም ተመሳሳይ ምክር ለማድረግ ለ10 ቀናት ይቆያል። ትላንትና ናሴ 28 2016 ዓ.ም አመር ብራስልስ የገቡ ሲሆን ዋነኛ አጀንዳቸውም በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ከአውሮፓ ህብረት እና ከአሜሪካ አጋር ከሆኑ ተቋማት ጋር ለመምከር ነው ተብሏል። ሐመር በናይሮቢ በሚኖራቸው ቆይታ ከኬንያ ባለስልጣናት ጋር በቀጠናው የጸጥታ ሁኔታ እንደሚመክሩ የውጭ ጉዳይ መስሪያ ቤቱ በመግለጫው አትቷል። ሐመር በአዲስ አበባ ቆይታቸው ከአፍሪካ ህብረት እና ኢጋድ ባለስልጣናት ጋር በሱዳን ወቅታዊ ሁኔታ እንደሚመክሩ መስሪያ ቤቱ በመግለጫው አመልክቷል። ኢትዮጵያን በተመለከተ ውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ እንዳስታወቀው አሜር በፕሪቶሪያ የሰላም ስምምነት ዙሪያ ከሁለቱ ተፈራራሚ አካላት ጋር ይመክራሉ ተብሎ ይጠበቃል። በኢትዮጵያ ዘላቂ ሰላም እንዲሰፍን ለማስቻል አሜሪካ የፌዴራል መንግስትና የትግራይ ጊዜያዊ አስተዳደርን ለማገዝ አሁንም ቁርጠኛ ናት ያለው መስሪያ ቤቱ በመግለጫው በአማራና በኦሮሚያ ክልል ግጭቶች ዙሪያ ከኢትዮጵያ ባለስልጣናት ጋር እንደሚመክሩም ተጠቁሟል። በርካታ ኤርትራውያን ስደተኞች በእንግሊዝ ቻናል ላይ በደረሰ የጀልባ መገልበጥ አደጋ እንደሞቱ ተነገረ። በአደጋ በአጠቃላይ ኤርትራውያን ስደተኞች ጨምሮ 12 ስደተኞች ህይወታቸው እንዳለፈ ተገልጠዋል። 2 ሰዎች የደረሱበት እንዳልታወቀ የፈረንሳይ የባህር ድንበር ጠባቂዎች መናገራቸውና 50 ያህሉ የጀልባውን ተሳፋሪዎች መታደጋቸውን ዘገባ ጠቅሰዋል። ስደተኞችና ፍልሰተኞች ከፈረንሳይ ጠረፍ ወደ እንግሊዝ በትናንሽ ጀልባዎች የሚገቡ በሰው አዘዋዋሪዎች አማካይነት ነው። እንግዲህ የተከበራችሁ የጨፌ ሚዲያ ተከታታዮች ለዛሬ ያዘጋጀነው ዜናዎች ይሄን ይመስሉ ነበረ። ቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ።